መርካቶ ቃለ መግዛት ላሰባችሁ ጥቆማ ክፍል 10 3 ዋና ዋና ቦታዎች። በሶስተኛ ደረጃ የምነግራችሁ እንግዲህ የህፃናት ከማቀፊያ ጀምሮ ማለት ነው የተለያዩ የህፃናት ልብሶችን እንዲሁም ደግሞ ማጫወቻዎችን፣ ብስክሌት፣ ሞተሮችን፣ ትልልቅ አልጋዎችን የምታገኙበት የእድገት መሰላል የሚባል ህንጻ አለ። እዛ ሄዳችሁ እንግዲህ አንደኛና ሁለተኛ ፎቅ የምትፈልጉትን የህፃናት ነገር መግዛት ትችላላችሁ። እንዲሁም ቢዝነሳችሁን ለመጀመር ላሰባችሁም በጣም ትክክለኛ ቦታ ነው ብዬ አስባለሁ። በሁለተኛ ደረጃ የምነግራችሁ ደግሞ የተለያዩ አንጸባራቂዎች፣ ባንዲራዎች እንዲሁም ደግሞ መሰል ልብሶችን የምታገኙበት ህንጻ ነው። ይህም ሚሊተሪ ተራ ሂዳችሁ እንግዲህ አሮጌው ሚሊተሪ ተራ ሂዳችሁ የምትፈልጉትን ባንዲራና እንዲሁም አንጸባራቂ ልብሶች መግዛት ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁትና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሌሎች መርካቶ ላይ እንድጠቁማችሁ የምትፈልጓቸውን ቦታዎች ኮሜንት ላይ አስቀምጡልኝ። በአንደኛ ደረጃ የምነግራችሁ እንግዲህ የተለያዩ የስፖርታዊ ትጥቆች ያሉበት ቦታ ነው። ከማሊያ ጀምሮ ማለት ነው። ሜዳሊያዎች፣ ኳሶች እንዲሁም ደግሞ የተለያዩ ዋንጫዎችንና መሰል ነገሮችን ስፖርታዊ ነገሮችን የምታገኙበት ቦታ እንግዲህ አዲስ አድማስ ህንጻ ላይ አንደኛ ፎቅ ማለት ነው። ሂዳችሁ የምትፈልጉትን መግዛት ትችላላችሁ።